ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን እንደምን አላችሁ? በዛሬው ትምህርታችን የምንመለከተው the present perfect tense in አፋን ኦሮሞ ምን እንደሚመስል እንነጋገራለን። ወደ ትምህርት ያለን እንግዲህ the present perfect tense in አፋን ኦሮሞ እንግዲህ በዚህ ትምህርት present perfect tense በአፋን ኦሮሞ ምን እንደሚመስል እናያለን እንዳልኳችሁ ነው። ከዛ በፊት እስቲ እነዚህን የአማርኛ አገላለጾች ተመልከቱና present perfect tense ማለት ምን እንደሆነ እንድትገነዘቡ እንደዚሁም ደግሞ ከአማርኛው ተነስተን የአፋን ኦሮሞ present perfect tense አገላለጾች እንዴት ፎርሙሌት እንደሚደረጉ እንድናይ ስለሚረዳን በአማርኛ እንጀምር። በልቻለሁ፣ ጠጥቻለሁ፣ ጨርሻለሁ፣ መጥቻለሁ፣ ሄጃለሁ። እንደዚህ አይነት አገላለጾችን ነው present perfect tense የምንላቸው ማለት ነው። ኦኬ እንግዲህ እነዚህ አገላለጾች ነው present perfect tense የምንላቸው። አሁን present perfect tense እንዲህ አይነት አገላለጽ ከሆነ በአማርኛ እንደዚህ ነው። በአፋን ኦሮሞ እንዴት የሚባል ይመስላችኋል? ትንሽ አስቡበት። በጣም ጥሩ። መልሱ ስክሪኑ ላይ ያለላችሁ። በልቻለሁ ያዴራ፣ ጠጥቻለሁ ዱጌራ፣ ጨርሻለሁ ፊጤራ፣ መጥቻለሁ ኡፌራ፣ ሄጃለሁ ዴሜራ ይሆናል ማለት ነው። ከላይ ላየናቸው የአማርኛ አገላለጾች የአፋን ኦሮሞ ትርጉማቸው በስክሪኑ ላይ እንደምትመለከቱት ይሆናል ማለት ነው። ከላይ ያየነው ለእኔ ነው። ለእኔ ስላችሁ አኒ ለሚለው ፕሮናውን ነው። 7 ፕሮናውን አለ። ለቀሩት ለስድስቱስ እንዴት ይባላል ማለት ነው። እሱን ቀጥለን እናይ። እንግዲህ ፐርፌክት ቴንስ እና ኮንቲኒየስ ቴንስ ኢን አፋን ኦሮሞ ፐርፌክት ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ እና ፓስት ፐርፌክት ቴንስ፣ ፕሬዘንት ፐርፌክት ቴንስ ኤንድ ፓስት ፐርፌክት ቴንስ፣ ኮንቲኒየስ ቴንስ፣ ፕሬዘንት ኮንቲኒየስ ቴንስ ኤንድ ፓስት ኮንቲኒየስ ቴንስ። እነዚህ ፎርሙሌት ለማድረግ ሄልፒንግ ቨርብ ያስፈልገናል። የምንጠቀማቸው ሄልፒንግ ቨርብስ ደግሞ ጅሩና ቱሩ ናቸው። the simple present tense form of the verb jiru with respect to each subject pronoun is used in the formulation of present perfect and present continuous tenses ማለት ነው። the simple past tense of the verb tur with respect to each pronoun will be used as a helping verb in the formulation of past perfect and past continuous tenses ይሆናል ማለት ነው። ምን ማለት ነው? እንግዲህ ጅሩ እና ቱሩ ሁለት ግሶች ናቸው። የሚጨርሱት አር ብለው ነው። ላስት ኮንሶናንታቸው አር ነው። ስለዚህ ጋሩ ተብለው ሪፕሬዘንት ሊደረጉ ይችላሉ። ሶ እነዚህን ቨርቦች ከፊል መደበኛ ግስ በሚለው እናካትታቸዋለን። with in reference to the general rule in the simple present tense conjugation ማለት ነው። ስለዚህ ጂሩን ሲምፕል ፕሬዘንት ቴንስ ኮንጁጌት እናደርገዋለን። ቱሩን ኢን ዘ ሲምፕል ፕሬዘንት ቴንስ ኮንጁጌት እናደርገዋለን። ጀነራል ሩልን አፕላይ እናደርጋለን። ለኑቲ ብቻ ትንሽ ዲቤት ያደርጋሉ። ለጂሩና ለቱሩ ለኑቲ ኮንጁጌት እናደርገው ኢን ዘ ሲምፕል ፕሬዘንት ቴንስ አር ደብል ይሆናል። ጂራ እና ቱራ ይሆናል ማለት ነው። ቱራ እንደ ኑቲ ለኑቲ ፓስት ስናደርገው ቱሬ ይሆናል ማለት ነው። ያው ጂሩ መኖር ነው፣ ቱሩ መቆየት ነው። ሊትራሊ ቱ ስቴይ ማለት ነው። ግን እንደ ሄልፒንግ ቨርብ ስንጠቀምባቸው የአም፣ የኢዝ፣ የወዝ፣ የሃዝ፣ የሃብ እና የሃድ ቦታ በእንግሊዝኛው ያለውን የእሱን ሪፕሌስ ያደርጉልን ማለት ነው። ኦኬ እንግዲህ የምናወራው ዛሬ ፕሬዘንት ፐርፌክት ቴንስ ስለሆነ ፕሬዘንት ፐርፌክት ቴንስ ፎርሙሌት ለማድረግ የምናደርገው ምንድነው? ሁሉንም ፕሮናውኖች ቢኤም ብለን እንወክላቸዋለን። እንደምትመለከቱት በፎርሙላው ላይ ቢኤም ፕላስ ጂ2 ፕላስ ጂሩ ጂ1 with respect to ቢኤም የሚለውን ታያላችሁ። ቢኤም በመቃ ማለት ነው። ጂ2 ደግሞ the simple past tense of given አፋን ኦሮሞ verb with respect to each pronoun ማለት ነው። ከሱ ቀጥለን ጂሩን እናመጣለን። ግን ጂሩን እንዳለ ሳይሆን ወደ ምን ቀይረን ነው? in the simple present tense form with respect to each pronoun ማለት ነው። ጂ2 ሜን ቨርቡ ነው።
ሲምፕል ፓስት ነው የሚሆነው። ጅሩ ሄልፒንግ ቨርብ ነው የሚቀመጠው ኢን ኢትስ ሲምፕል ፕሬዘንት ቴንስ ፎርም ነው ማለት ነው። እንግዲህ ትርጉማቸው ቢኤም በመቃ ማለት ነው ፕሮናውን ማለት ነው። ጂ2 ሲምፕል ፓስት ቴንስ ኦፍ ቨርብ ዊዝ ሪስፔክት ቱ ኤጅ በመቃ ወይም ቢኤም ማለት ነው። ደብሊው አር ቲ ዊዝ ሪስፔክት ቱ ማለት ነው ፎርሙላው ውስጥ። ከዛ አሁን ያለውን በፎርሙላ ስናስቀምጠው ለሁሉም ፕሮናውኖች አኒ ጂ2 ጂራ ያው ጂ2 ሲምፕል ፓስት ቴንስ ፎርም ኦፍ ዘ ጊቨን ቨርብ ማለት ነው። ጂ2 ጂራ ኤኒ ቨርብ ሊሆን ይችላል። ጂራ ደግሞ ኮንጁጌትድ ፎር አኒ ኢን ዘ ሲምፕል ፕሬዘንት ቴንስ ጂሩ ኮንጁጌት ሲደረግ አኒ ጂራ ይሆናል ማለት ነው። አኒ ጂቱ ጂራ ኑቲ ጂቱ ጅራ ጌን ለኑቲ ጅሩ ኮንጁጌት ስናደርግ ጅራ ነው የሚሆነው። ኢሴን ጂቱ ጅርቱ ጅሩ ለኢሴን ኮንጁጌት ሲደረግ ጅርቱ ስለሚሆን አቲ ጂቱ ጅርታ ጅሩ ለአቲ ኮንጁጌት ሲደረግ ጅርታ ስለሚሆን አቲ ጂቱ ጅርታ ይሆናል። ኢሳን ጂቱ ጅሩ ይሆናል። ኢኒ ጂቱ ጅራ ኢሼን ጂቱ ጅርቲ ጅሩን ለኢሼን ኮንጁጌት ስናደርግ ጂርቲ ስለሚሆን ማለት ነው። ኦኬ እንግዲህ ጂቱ ሲምፕል ፓስት ነው። ከሱ ቀጥሎ ጂሮ አለ። ጂቱ በምንጠቀምበት ጊዜ ላስት ሎንግ ቫውልስ ኤ ወይም በእንግሊዝኛው ኢ ማለት ነው እና ኢ በእንግሊዝኛው አይ ማለት ነው። ደብል ኤ በግልጽ ይሆንላቸዋል። ይህችን ሰንጠረዥ እንመልከታት። ቢኤም በመቃ ማለት ነው ፕሮናውን ማለት ነው። አኒ ኑቲ ኢዜን አቲ ኢሳን ኢኒ ኢሼን የሚለውን ይወክላል። በኤ ስር ሲምፕል ፓስት አለ። በቢ ስር ፕሬዘንት ፐርፌክት አለ። ዜን የፕሬዘንት ፐርፌክት ቴንስ ስቴትመንቱን ትርጉም በትርጉም በሚለው ስር ትመለከታላችሁ ማለት ነው። ስለዚህ አኒ ኡፌ እኔ መጣሁ ነው። ይሄ ሲምፕል ፓስት ነው። ፕሬዘንት ፐርፌክት ስናደርገው ኡፌ ላይ ጂሩን ኮንጁጌት አድርገን እናስቀምጣለን። አጌን ከጅሩ በፊት ግን ሎንግ ባውል እናስቀምጣለን። ባለው መሰረት በቀይ የተጻፉትን ተመልከቱ። አኒን ኡፌ እኔ መጣው ፕሬዘንት ፐርፌክት ሲሆን አኒን ኡፌ ጂራ እኔ መጥቻለሁ ይሆናል ማለት ነው። አይ ሃቭ ካም ማለት ነው። ኑቲ ኡፍኔ እኛ መጣን ማለት ነው። ፕሬዘንት ፐርፌክት ሲሆን ኑቲ ኡፍኔ ጅራ እኛ መጥተናል ዊ ሃቭ ካም ይሆናል ማለት ነው። እናንተ መጥታችኋል ለማለት ኢሲን ኡፍተኒ ጅርቱ ይሆናል ማለት ነው። ዩ ሃቭ ካም እንግዲህ ኢሲን ኡፍተን ነው ሲምፕል ፓስቱ ማለት ነው። እናንተ መጣችሁ ሲሆን ኡፍተኒ ጅርቱ ይሆናል ማለት ነው። አቲ ኡፍቴ አንተ መጣ አንቺ መጣች ማለት ነው። ፕሬዘንት ፐርፌክት ሲሆን አቲ ኡፍቴ ጅርታ ዩ ሃቭ ካም ይሆናል ማለት ነው። አንተ መጣል አንቺ መጥተሻል። ኢሳን ኡፈን እነሱ መጡ ሲምፕል ፓስት። ፕሬዘንት ፐርፌክት ሲሆን ኢሳን ኡፈኒ ጅሩ ይሆናል እነሱ መጥተዋል they have come። ኢኒን ኡፌ እሱ መጣ እሱ መጥቷል ለማለት ኢኒን ኡፌ ጅራ ይሆናል ማለት ነው። እሱ መጥቷል he has come ይሆናል በእንግሊዝኛ። ኢሼን ኡፍቴ እሷ መጣች እሷ መጣለች ለማለት ኢሼን ኡፍቴ ጅርቲ ይሆናል ማለት ነው። she has come። ኦኬ እንግዲህ ቀደም ያየነው ጂሩን in the simple present tense ኮንጁጌት አድርገን እንዳለ ስናስቀምጠው፣ ነገር ግን ጂሩ በሚለው ቃል ውስጥ ሁለት ሲለብል አለ። ጂ አይ ጂ እና አርዩ ሩ የሚለው ማለት ነው። ሶ ኮንጁጌት ካደረግነው በኋላ ጂ አይ የሚለውን ሞይቲ ወይም ሲለብሉን ኦሚት ማድረግ እንችላለን። ስፔሻሊ ኢን ስፖክን አፋን ኦሮሞ እሱም በምሳሌ እናየዋለን። ስለዚህ አኒ ጂቱ ጅራ የነበረው ጂ አይን ኦሚት እናደርግና አኒ ጂቱ ራ ይሆናል ማለት ነው። ኑቲ ጂቱ ጅራ የሆነው ጂ አይን ስናጠፋው ኑቲ ጂቱ ራ ይሆናል። ኢሳን ጂቱ ጅሩ የነበረው ኢሳን ጂቱ ሩ ይሆናል ጂ አይ ሲጠፋ። ኢሴን ጂቱ ጅርቱ የነበረው ኢሴን ጂቱ ርቱ ይሆናል ማለት ነው ጂ አይ ሲጠፋ። አቲ ጂቱ ጅርታ ለአቲ ማለት ነው። አቲ ጂቱ ርታ ይሆናል ማለት ነው። ኢኒ ጂቱ ጂራ ኢኒ ጂቱ ራ ይሆናል ጂ አይ ሲጠፋ። አጌን ኢሼን ጂቱ ጅርቲ የሆነው ኢሼን ጂቱ ርቲ ይሆናል ማለት ነው። በምሳሌ እናያለን። ምሳሌ አሁን ጂ አይን አጥፍተን ማለት ነው። አኒ ጭሬኮ ኛጤራ እኔ ቁርሴን በልቻለሁ። አኒ ጭሬኮ ኛጤ ጅራ የነበረው ወደ ኛጤራ ይሄም ትክክል ነው ማለት ነው። ኛጤ ጅራ ኛጤራ ይሆናል ማለት ነው። ኢሲን ሆጂ አርገተኒ
argataniirtu እናንተ ስራ አግኝታችኋል ኢሲን ሆጂ argatanii jirtu ወደ argataniirtu መቀየር ይችላል ማለት ነው አቲ hirriba kee irraa dammaqxeerta አንተ ከእንቅልፍ ነቅተሃል hirriba kee irra dammaqxee jirta ወደ dammaqxeerta ይሆናል ማለት ነው ነቅተሃል dammaqxeerta ኦኬ ኢሳን ቆጲ ሳኒ ፊጠኒሩ እነሱ ዝግጅታቸውን ጨርሰዋል ኢሳን ቆጲ ሳኒ ፊጠኒ ጅሩ የነበረው ወደ ፊጠኒሩ ይቀየራል ማለት ነው ኢኒ ኮንኮላታ ኦፉ ደንደኤራ እሱ መኪና መንዳት ችሏል ኮንኮላታ መኪና ነው ኦፉ መንዳት ነው ደንደኤራ ችሏል ማለት ነው ደንደኤ ጅራ ከሚለው ነው የመጣው ማለት ነው ጂአይን ኦሚት ስናደርገው ይሼን ቢዴና ቶልቺቴርቲ እሷ እንጀራ ጋግራለች ቢዴና እንጀራ ማለት ነው ቶልቺቴርቲ ጋግራለች ማለት ነው ቶልቺቴ ጅርቲ ከሚለው ነው የመጣው ግሱ ቶልቹ ነው መጋገር ነው አኒ ሆጂ አርገዴራ እኔ ስራ አግኝቻለሁ ሆጂ ስራ ማለት ነው አርገዴራ አግኝቻለሁ ማለት ነው አርገዴ ጅራ ከሚለው የመጣ ነው አርገቹ ነው ግሱ ማግኘት እኔ ስራ አግኝቻለሁ አኒ ሆጂ አርገዴራ ወይም ሆጂ አርገዴ ጅራ ይሆናል ማለት ነው ኦኬ ኢርኮፊ ኩመራን በርኖታ ፊጠኒሩ ኢርኮና ኩመራ ትምህርት ጨርሰዋል ኢርኮፊ ኩመራን በርኖታ ፊጠኒ ጅሩ ወደ ፊጠኒሩ ተቀይሮ ነው የምትመለከቱት ኢርኮ ፊ ኩመራን ኢሳን በሚለው ወይም ዘይ በሚለው እነሱ በሚለው ፕሮናውን ስለሚወከል ነው ስለዚህ እነሱ ትምህርት ጨርሰዋል they have finished their education ማለት ነው ሌላ ምሳሌ እንመልከት ዱፉን እንግዲህ በሰንጠረዡ ጂራ በሚለው ተመልክተናል አሁን ደግሞ ጂን አጥፍተን ስንመለከተው አኔ ዶፌራ እኔ መጥቻለሁ አይ ሃቭ ካም ኑቲ ዶፍኔራ እኛ መጥተናል ዊ ሃቭ ካም ኢሲን ዶፈኒርቱ እናንተ መጥታችኋል ዩ ሃቭ ካም አቲ ዶፍቴርታ አንተ መጥተሃል አንቺ መጥተሻል ዩ ሃቭ ካም አጌን ኢሳን ዶፈኒሩ እነሱ መጥተዋል they have come ኢኒ ዶፌራ እሱ መጥተዋል he has come ኢሼን ዶፍቴርቲ እሷ መጥታለች she has come እንግዲህ ይሄ በእነዚህ ሁለት ሶስት ምሳሌዎች ያሳየዋችሁ ምሳሌ ሁሉም የአፋን ኦሮሞ ግሶች ፕሬዘንት ፐርፌክት ቴንስ ይህንን ፓተርን ተከትለው ፎርሙሌት የሚደረጉ ይሆናል ማለት ነው ፓተርኑን ማወቅ ነው የሚያስፈልገው በጣም ቀላል ነው አይከብድም ማለት ነው ሌላ ምሳሌ እንጨምር ኦኬ ኦቦ ታደሰን ኢዶ በላ ቢተኒሩ አቶ ታደሰ ሰፊ ቦታ ገዝተዋል ኦቦ አቶ ማለት ነው እንደምናውቀው ኢዶ ቦታ ማለት ነው በላ ሰፊ ማለት ነው ቢተኒሩ ገዝተዋል ቢተኒ ጅሩ ከሚለው ነው የመጣው ቢቱ ነው ግሱ መግዛት ማለት ነው ኦኬ ኢሲን ኩታ ኬሰ ጀቅጠኒርቱ እናንተ ክፍል ውስጥ ረብሻቸዋል ኩታ ክፍል ማለት ነው ኬሰ ውስጥ ማለት ነው ጀቅጠኒርቱ ረብሻቸዋል ጀቅጠኒ ጅርቱ ከሚለው ነው የመጣው ግሱ ጀቁ ነው እንግዲህ ጀቁ መረበሽ ነው ኢሲን ጀቅጣን እናንተ ረበሻችሁ ሲምፕል ፓስት ሲሆን የነበረው ነው ጅርቱ ስንጨምርበት ጀቅጠኒ ጅርቱ ይሆናል ማለት ነው ረብሻቸዋል ቶሎሳን ኮሮጆ ባቴራ ቶሎሳ ቦርሳ ተሸክሟል ቶሎሳ የሰው ስም ነው ቶሎሳን ይሄን የተጨመረው ያው ቶሎሳ ሰብጀክት ስለሆነ እሱን ኢንዲኬት ለማድረግ ነው ኮሮጆ ያው ኮሮጆ ነው ቦርሳ ባቴራ ተሸክሟል ባቴ ጅራ ከሚለው ነው የመጣው ግሱ ባቹ ነው ባቹ መሸከም ነው ለኢኒ ቶሎሳ ኢኒ በሚለው የሚወከለው ለሱ ኮንጁጌት ሲደረግ ባቴ ኢኒ ባቴ ተሸከመ ከሚለው ባቴራ የሚለው መጣል ማለት አዱን ሊጤ ጅርቲ ፀሐይ ጠልቃለች እንግዲህ አዱን ፀሐይ ማለት ነው አዱ ነው አክቹአሊ አዱን የሆነው በአራት ነገር ውስጥ ሰብጀክት ነው ስለሚያገለግል ነው ሊጡ መጥለቅ ነው ሊጡ አይጠብቅም ሊጤ ጅርቲ ሁለቱም ይቻላል እንግዲህ ግሱ የሚጨርሰው በኤክስ በጣ ስለሆነ ለአዱን ያው በሴት ጾታ ነው ኢሼን በሚለው ነው የተወከለችው እንደምትመለከቱት ጠልቃለች እሷ በሚለው ሶ ኢሼን ነች ሶ ለኢሼን ላስ ኮንሶናንታቸው አ ወይም ኤክስ የሆኑ ግሶች ኮንጁጌት ሲደረጉ ደብል ኤክስ ይሆናል because of phonetic reasons ማለት ነው አዱን ሊጤ ጅርቲ ፀሐይ ጠልቃለች ሃሮን ሃሮማያ ጎጌራ ሃሮማያ ሐይቅ ደርቋል ጎጉ መድረቅ ነው
ስለዚህ ጎጌራ የሚለው ጎጌ ጅራ ከሚለው የመጣ ነው። ሀሮሚያ የቦታው ስም ነው። ሀሮ ሐይቅ ነው። ሀሮን ኦኬ ሐይቅ ማለት ነው። እሺ ቲቢ ገና ሴኔራ የክረምት ወቅት ገብቷል። ቲቢ ወቅት ማለት ነው። አክቹአሊ ቲባ ወቅት ነው። ግን ያው ላስት እንግዲህ ጠብቆ ሾርት ባውል ያለው ስም ስለሆነ ሰብጀክት ኢንዲኬተር አይ ነው የምንጨምርላት ቲቢ ይሆናል። ስለዚህ ወቅት ማለት ነው። ገና ክረምት ማለት ነው። ሴኔራ ገብቷል ማለት ሴኔጅራ ከሚለው የመጣው ግሱ ሴኑ ነው መግባት ከሚለው ነው። ኦኬ ኢልሚ ሳኒ ፉዴራ ልጃቸው ሚስት አግብቷል። ኢልማ የሚለው ማለት ነው። ኢልማ ልጅ ማለት ነው። ኢሳኒ የነሱ ማለት ነው። ፉዴራ አግብቷል። ፉዴ ጅራ ከሚለው ነው የመጣው። እንግዲህ ግሱ ፉዱ ነው። ፉዱ ማግባት ነው፣ ለወንድ ነው። ፉዱ ለሴት ሄሩሙ ነው የሚባለው ማለት ነው። ስለዚህ ልጃቸው ኢኒ ፉዴራ ይሆናል ማለት ነው።